ስለሚቻል ገብተህ ታወጣለህ እንችላለን። በስማ እኔ የምለው ጥያቄ ልጠይቃቸው። ሰከንድ አፊያ እንደዛ የሚወናበደው ሲቲ ከ2-0 ታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ? እናንተ ሰተታችንን ነገሩን እኛ እየቀረፍነው እንመጣለን። ሲጀመር 4-5-1 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው። ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን የሆነው ማለት ነው። አላንድ ማርያምን አታግባ። ለቲሙ የምትሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን፣ ኧረ በስመ አብ ጨነቀኝ። ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን አንጠቀምበትም። ኤስኖሪ ደግሞ ዲፌንስ ላይ አንደኛ ማርያምን ይበልጥ ተሻሽሏል። ኳስ ስትይዝ ምናምን ኮንትሮል ስታደርግ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል ዜሮ። ግን ችግር የለውም ይስተካከላል ሁሉም። ዋናው ተከላካይ ነሽ፣ ዊንግ ባክ ነሽ። በቃ እሱን ነገርሽን እየተወጣሽ ነው። ማግባት የለብሽም ግዴታ። ኦራይሊ ተውት፣ ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂም አድርገው ፐርፎርም ያደርጋል። የዋንጫ ቡድን ይሄ ነው ያረዳ ልጅ። የዋንጫ ቡድን ይሄ ነው። በ2 ነጥብ አድርገናል። ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን ያረዳል። ይሄ ደግሞ ከየት ነው የመጣው? በእናታችሁ ሾጣጣ የሆነ ተጫዋች ትጅ በእናት ጀማው አላችሁ። አረ በእናታችሁ እኔ ሲቲን ችየዋለሁ በቋጠሮ፣ ግን ኒኮ የሚሉትን ተጫዋች ግን እኔ ልችለው አልቻልኩም። ማንዬ ኬት እየፈለቀ ነው ጎሉ የሚያገባው? ማንዬ ደግሞ እንዴት አባቱ ነው የሚያምሩ የሚያገባቸው ጎሎች። እሺ ለማንኛውም እረፍት 2-1 በሆነ ውጤት ተጠናቋል። ጀማዓ ወጥሩ፣ ግዴላችሁ። ኒውካስል ከጠበቅኩት በላይ ነው ፐርፎርም እያደረገ ያለው ከጠበቅኩት በላይና ሲቲ ደግሞ እንደምታውቁት ችግሩ ሰከንድ አፍ ላይ ነው። ሰከንድ አፍ ላይ ወረድ ብሎ ይመጣል ብዙ ጊዜ ካያችሁት በዘንድሮ ዓመትና ሰከንድ አፍ ላይ ተስፋ እናደርግ። ግዴላችሁ እንወጥር ግዴ የሆነ ነገር ልናገኝ እንችላለን በዚህ ጨዋታ ላይ። ካለመሞከር መሞከር ይሻላል ጀሞ እና በቋጠሮ ላይ ወጥር ጠንከር በሉልኝ ጀሞ። ይሄን ልነግራችሁ ነው የመጣሁት። ጥሩ ላይ ነው ያለ ነው፣ መጥፎ ውጤት አይደለም። ጥሩ ላይ ነው። ይመቻችሁ። እየነገርኩ እንዴት ይችላል ብዬ እየነገርኩ ቋጠሮ የለም ማለት ዝላለ ዝም ብለን ዛሬ ማሸነፍ ግድ ነው። ፈለው ግድ ነው። መስት ዊን ጌም ነው። 3 ፖይንት ኢዝ መስት። እኛም ቦታችንን ይዘናል። ለቋጥሮ ተዘጋጅተናል። ማሊያችሁንም ለብሰናል። ያው ዋና ከለሩ ይመሳሰል፣ ውሃ ሰማያዊ ከለር። ዛሬ ማሸነፍ አለብህ የግድ። ስቴትመንት የሆነ ዊን ያስፈልጋል። ሽክሽክ አድርገህ አሳምነህ ማለት ነው እንደተመለስክ ማሳየት አለብህ እና አይዟችሁ ከጎናችሁንን እግር ኳስን ታድሉልናላችሁ ብለን እናስባለን። ሲቲዝንስ ያው እንግዲህ ፕሪሚየር ሊጉን ታደጉን ጆሮአችንን ታደጉት። ከጎናችሁን አሸንፋችሁ ትወጣላችሁ ብዬ አስባለሁ። ወደ አቋማችሁ ተመለሳችኋል። አሳዩን እንግዲህ እንደተመለሳችሁ። እናንተ ደግሞ እኛ እናምናለን እንደተመለሳችሁ። እናንተ ደግሞ አሳዩን። ይመቻችሁ። የሚገርም ጌም ነው። ጉድ ላክ። መስት ዊን ጌም ነው። ኒውካስል 2-1 ተሸንፏል። አልፈርድበትም። ምክንያቱም ኒውካስል የገጠመው ማንቸስተር ሲቲን ብቻ አይደለም 18ቱን ቡድኖች ሸመላችሁ። ከአርሰናል ውጭ ያሉት 18ቱን ቡድን የማንቸስተር ሲቲ ደጋፊዎች ነበሩ። አቃለው አትችሉም። ኒውካስሎች ባይዘው አትችሉም። ግን ባትችሉም አልፈርድባችሁም። እንዲሁም ደግሞ ኮንፈረንስ አትገባትም። ኤዲሃው ደግሞ ተባረራታለ። ጋናርስ አንድ ነገር ልንገራችሁላችሁ። አርሰናል ማለት ነው ፉክክሩ ከአንድ ቡድን ጋር ብቻ አይደለም፣ ከዓለም ሁሉም ቡድን ብትሉ ሰው ብትሉ ሁሉም አጌንስት አርሰናል ከኛ ተቃራኒ ናቸው። የኛን ውድቀት ነው የሚጠብቁት። ስለዚህ በዚህ ሰዓት ማለት ነው ኮስተር ቆፍጠን ብለን ማለት ነው ቡድናችንን በአንድነት መደገፍ አለብን። የምሬ ነው የምላችሁ። በቃ ጠላቶቻችን ብዙ ናቸው፣ ባናታቸው ደግሞ ማለት ይተከላሉ። ማንቸስተር ሲቲ አሸንፏል፣ በነጥቡ በ2 ሆኗል። ከነገ ጀምሮ ማለት ነው ቡድኔ ወንድ ነበር። ወንድነቱ እንዲቀጥል ነው የምፈልገው። በቃ አለቀ። ሜንታሊቲያቸውን ነው የምፈልገው። የኛ ቡድን ሜንታሊቲ ከተመለሰ አሪፍ ከሆነ ማለት ነው ሜዳው ላይ ሄደን እንገርፈዋለን። የምሬ ነው የምላችሁ። አትፍሩ። በቃ ተዋቸው። እንደው ትኩረት አናርግ እነዚህ ላይ ትኩረት ለክለባችን። በቃ 11 ጨዋታዎች ይቀራሉ። 11 የፍጻሜ ጨዋታዎች ለኛ ወያለ ዋንጫ እንዳይበል። ሃላንድ እንኳን ጥሩ ጀመረ። በቃ ሃላንድ ኦሬዲ ደግሞ የሃላንድን ስራ ተስታብና ምን እያገር ወያላ እንግዲህ ላንተ አላለውም። በቃ ዋንጫው ላንተ ለከተሜ ይመሪን ካፕ ምናምን ነው ያንተ። በቃ ምን ማድረግ ይቻላል? ሰላው ደግሞ ማለት ምን አይነት ሰላም ነው? በእናት ባይፈላጊ ሰዓት ማለት በዚህ በጭንቅላት ባጣሩ ማታጣክን በቃ ተከተክ ነው። አባቴ አው ተመቸህ እንበላው። አላህ ይጨምርክ።
ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጥ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገቡ አይመስሉም ነበር። ምንም አንዴ ብቻ ተሞከረሱ እንደሆነ አይሰማም እኮ ገባ አይሰማ። ሃላንድ ራሱ ወደ ኋላ ተመልሶ እየተከላከለ ነበር ማለት ፍልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው። ያ ኖርማል ነው። ሰከንድ ሃፍ አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባህ አይደል? ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻርክ ጎርደን ጀግና ናት። ኢላንጋ የሚባል ደደም መሀይም ነው ያላጫወተ። ገባህ አይደል? ልክስክስ ኳስ ማቀበል ምናምን አይችል ማለት የሆነ ኳስ እኮ በቃ ዝም ብሎ የሚሰጥህ እኮ ያለቀለት ነበር ያለቀለት ማለት ያ ዱራኑማ ማለፍ ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ የአርሰናል ደጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ከክለባችን ጎን እንደሆኑ ማሳየት አለብን። ተረዳችሁ አይደለ? እንዳትቀሩ። ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ፣ ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠራታለን፣ እናፈጥርባታለን። ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ፣ በ3 ነጥብ አሳይሃል።